የምታደምጡት ታዲያስ አዲስ ነው። በያላችሁበት ጥሩ ጊዜ ነው የምንመኘው። መነሻው 1754 ለሀገር ውስጥ ደዋዮቻችን፣ ለበረራው ደግሞ ስካይፕ አድራሻችን ሸገር.fm ላይ መልእክቶቻችሁን አስቀምጡልን። ወዳላችሁበት ሀገር በራለን። ለበረራ እየተዘጋጀኝ አንድ ቴክስት ደረሰኝና የኢትዮጵያ ብሔራዊ ቡድን ተጫዋች ነበር በኃይሉ ቱሳ ዶክተር ይሉታል በቅጥል ስሙ ስቴዲየም ለብዙ ተጫዋቾችን በማዳኑ ያደመጥኳችሁ ነው። በተለይ በምሩጽ ይፍጠር በጣም አዝኛለሁ የሚል መልእክቱን አድርሶናል። እኛም እንግዲህ የቱሳ መልእክት እንዲሁ አድርሰንለታል። ወደ ኢራቅ ለመብረር እየተዘጋጀሁ ነበር። ሰላም ነው ኢራቅ። በተለይ አዲስ አብራሪም ይዘናል ዛሬ ፍጹም አብሮን ያለውና አዲስ ተሳፋሪ አብረን ከፊት ስለሆነ አብራሪ ነኝ። እሺ ያው እና እንደ ትላንቱ እንደ ሊቢያው እንግዲህ እንዳይጠለፍ ጥንቃቄ ያረከበ በተለይ ፍጹም በተፈተሸ ጥሩ ነው። አይ አምነዋለሁ። ጠልፍ ብቻ ነው ታጭ ምንም ታው ነገር የለም። ወደ ኢራቅ ነው ያልከኝ? ኢራቅ ናምራስቲ ኢራቅ ሄሎ አቤት ሰላም ነው? ሄሎ እግዚአብሔር ይመስገን። ኢራቅ ነን እያልኩኝ ነበር። ኢራቅ ነው ያለ ነው? ኢራቅ ነው። በጣም የሚገርማችሁ ነገር አንድ አመት ከ8 ወር ምናምን ሊሆነኝ ነው ስሞክር ማለት ነው በየሳምንቱ ቅዳሜ እና ከአንድ አመት ከ8 ወር በኋላ ነው ያገኘሽኝ። በእውነት በጣም ነው ተደሰትኩትኝ። ቃላት የለኝም። ኤኒዌይስ በጣም ደስ ብሎኛል። ኢራቅ የት ከተማ ነው ያለሽው? ልናገር የነበረው ነገር እኔ ያለሁት አሁን ወደ ባግዳድ ነው። ባግዳድ ሲባልኛ በቃ የጦርነት ቦታ ሰላም የሌለበት፣ ኢራቅ ሲባል ራሱ አጠገቤ ያለው ደንግጧል ፍጹም ራሱና ግን ድምጽሽ ውስጥ ምንም ነገር ሰላም ያለበት ቦታ ላይ ያለሽ ነው የሚመስለውና እኛ ያለን ስዕልና አንቺ ያለሽበት ቦታ የተለያየ መሰለኝ። እንደሚወራ አይደለም። ያው ሁልጊዜ ኢራቅ ሁልጊዜ እንደሚሰማው ነው። ግን ኢትስ ኦኬ ጥሩ ነው ያለው። በስራ ነው ወይስ ከቤተሰብ ጋር ነው እዛ ያለሽ? እንዴት ነው ያለሽበት ሁኔታ ነው? አረ በስራ ነው የሄድሽው? ሄሎ አቤ የማዘፈን ይሁንልሽ። ይሄ ብዬ ነበር። ተዘጋጃል ዲጄናቲ እያዘጋጀልሽ ነው ይሄ ነበር ይሄን ዘፈን። ስለ ኢራቅ ንገሪን እስኪ ስላለሽበት ኑሮ እዚህ ላሉት ለሚያደምጡት እንዴት አገኘሽው ሀገሩን? አንቺ ራስሽ ኢራቅ እየተባለ እንዴት ደፍረሽ ሄድሽ? እኔ 10 አመት ሆኖኛል እዚህ ስሰራ። ግን ያው 5 አመት ሙሉ ወደ ኢትዮጵያ 7 አመት ወደ ኢትዮጵያ አልተመለስኩም ነበር። በ7 አመት ተመልሼ ኢትዮጵያ ሄድኩኝ። አሁን ደግሞ በየአመቱ መላለሳለሁ። ቤተሰቦችሽ ግን ኢራቅ ነው ያለሁት ምናምን ስትይ እኛ የተሰማን አይነት ስሜት ነው የሚሰማቸው ወይስ የተለየ ስሜት ነው? መጀመሪያ እንደዛ ነበር የሚሰማቸው። አሁን ግን ያው ለምደውታል ኦሬዲ። በደንብ ስለምትልኪ ለመዱት። በደንብ ሲላክ ለመዱት። ለመዳላል። እንዴት ነው ግን ኢትዮጵያኖች አሉ ብዙ? አሉ ኢትዮጵያኖች ማለት ያው የተለያየ ቦታ ቢሆንም አሉ ኢትዮጵያኖች። ይርማል ታውቃለህ። አሊቢራ አንድ ዘፈን አለው ጨሌ ወድቆ ሲበትን ብትን ነው የሚለው እና ኢትዮጵያኖች የሚሉበት የለም እንደ ጨሌ ከበትና የሚለው አለ። እኔ ግን እህታችን ከሳዳም በፊትና ከሳዳም በኋላ ኢራቅ እንዴት ነች? ህዝቡ ምን ይላል? እንደ ሁኔታው ነው። ግማሹ ሰው ይወደዋል፣ ግማሹ ሰው ደግሞ ያ ጊዜ ይሻላል ነው የሚለው፣ ግማሹ ሰው ደግሞ አሁን ጥሩ ነው ይላል። ግን ያኗኗሩ ሁኔታ ያሁኑ ሰዓት እንኳን ጥሩ አይመስለኝም ለዜጋው። ወጥቶ ለመግባት ግን ሰላም ነው? ከተማ ወጥቶ ተመልሶ ለመምጣት እንደ ነገሮች እንደ እንትኑ ነው እንዳጋጣሚው ነው ማለት ያው ሰርግ ብሎ አሁን እኔ ከምሰራቸው ልጆች ራሱ ኢራቂዎች ማለት ነው ሰርግ ብለው ወጥተው ሲሄዱ ተሰናብተው ነው የሚመጡት። ላይመጡም ሊመጡም ምክንያቱም ቦምብ ሞርታር ምን እንዲ ካርቦምብ ምናምን ሊኖር ስለሚችል
እንዲህ ስፔሻሊ ሆሊዴይ ምናምን ሲሆን በቃ በጣም ያሳዝናል። ግን ያው እኛ እንወጣለን አንዳንዴ ከተማ ውስጥ ምናምን ገበያ ምናምን እንወጣለን። ግን ደህና ነው፣ ምንም ችግር የለውም። አይ በጣም ደስ ይላል። ከመልመዱ የተነሳ ደህና ነው ችግር የለም ብላለች። ግን በጣም ብለህ በዛው ልትቀር ይችላል እንደምታውቀው ማለት ነው። አሁን እንደምታውቀው ዓለም በሙሉ ሴፍ አይደለም ወር በየቦታው እኛ ጋር ብቻ አይደለም ነው ያልሻለሹ። ሄሎ ሚስተር ሄሎ ቤት አሁን ይሰማል። ቀጥይ። አይ ኢትዮጵያማ የተባረከች ሀገር ናት። እንደ ኢትዮጵያ የትም የለም። ግን ያው ዓለም ላይ ሁሉም ቦታ ያው ቡም አይጠፋም። ለምደዋለች ወደፊት እንዴት ነው ግን የኢራቁ ኑሮ መቼ ያበቃል? ወይስ እዛው ትዳር መስርተሽ ኑሮ ብለሽ ይዘሽዋል በኢራቅ? እንደዛ አይነት ላይፍ የለም። እኔ በርግጥ ካምፓኒ ውስጥ ነው የምሰራው። ያው ብዙ እንደዚህ አይነት ላይፍ የለም። ጀስት ስራ ብቻ ነው። ሌላም እንደዚህ አይነት ግንኙነቶች ምናምን የሚፈጠሩበት አጋጣሚዎች የሉም። የሀገራችን እንግዲህ ስንገባ ጠቅልለው የሚያስገባን ስናገኝ ያው ማቆም ነው እንጂ እስካሁን ምንድነው ጠቅልሎ የሚያስገባሽ? ባል ነዋ። ያው እንግዲህ ይነገራል አይደል? የት ሰፈር ልጅ ነሽ? ጠቅልሎ የሚያስገባኝ። ስለዚህ አጣማጅ ላይ እንፈልግላታ። በዚህ አጋጣሚ ጠቅልሎ የሚያስገባ አይጠፋም እንዴ? አይ እስቲ በእናንተ ከተገኘ ጥሩ ነው። የሆነ ሰዓት ላይ እንግዲህ የሆነ ቦታ ላይ መጀመር አለበት አይደለ ተብሎ ይታሰባል። ጊዜ ሲኖር ነው። ግን ያው የኢትዮጵያ ሰዎች ደግሞ ሁሉም ባይሆንም ያው ከውጭ መጣህ ስትባል የሆነ በቃ በጣም የሚያተኩሩት ይዞ የመጣው ነገር ላይ ነው እንጂ የመጣው ሰው ላይ አይደለም። እስክጨርሽ ነው ይፈልጉሽ። ቻርጁ ላይ ነው ቻርጅ እንኳን መጨረስ አልጀምርም እኔ። ስለዚህ ስትመጪ እዚህ እጅሽን እንጂ ልብሽን የሚያይ የለም። ግን አሁን አለ ደግሞ ባዶ ያው አሁን ግን የተነቃቃን ይመስላል። እነሱም ሲመጡ ቁልጭ ይላሉ። ገንዘቡን አፍነው ቁልጭ ተናላ። አይ እንግዲህ እንኳን አደረሳችሁ። ምን ያስቅሻል? ፍፄ ልቧን የነገራት ቁልጭ የፕላኑን የቢዝነስ ፕላኑን ያሳያል። በጀት ያሳይሻል። በባዶ እጁ ኢንቨስት ሊያደርግ ያሰበውን ይነግርሃል። ሀሳብ ይሰጣል። ስንት አለሽ ነው ጨዋታው? ነው እሱማ ያው የታወቀ ነው። ግን እንደዚህ ባይሆን ጥሩ ነው ማለት ያው እኛም ሰው እየፈራን እነሱም ያታለሉ ከመኖር እውነተኛ ሰው መቼም ይኖራል እንደ እግዚአብሔር ፈቃድ። ኤኒዌይስ እሱ ባለው ቀንማ ይመጣል። ታይም ሰዓቱ ሲደርስ ሁሉም ነገር እንደሚሆን ተማመናለሁ። ሚስተር ከኢራቅ እንግዲህ ኢራቅና አዲስ አበባ መመላለስ ነው። በተረፈ ግን ሰይፍዬ በጣም ነው ሞድ ማለት ማፈቅር ሳይሆን ተገኘለት ብለን በስራዬ እሺ ቀጥይ። ዝም ብለው ነው የሚስቁት። ኧረ ሳቁን ብየሳቁ ነው። አመሰግናለሁ ለአድናቆቱ። የሄለን በርሄ ልቤ ለሚመጣው እስካሁን ላልመጣው ግን ለህይወት አጣማጅሽ ብንጋብዘውስ ወይስ የተለየ ሌላ ዜማ ግብዣለሽ? አይ ጥሩ ዜማ ነው፣ ደስ ይለኛል። በሰላም ወደ ሀገርሽ እንድትመለሽ እንመኛለን። ባለሽበት ባለንበት ሰላማችንን ያብዛልን። እህታችን ከኢራቅ ባባይ ቻው። አመሰግናለሁ በጣም ባይ
እኔ የምፈልገው ሄለን በርሄ በተጋበዘ ማዝናናችን እስከ ሌሊት 7 ሰዓት አብረን የምታደምጡት ታዲያስ አዲስ ነው። ስፖንሰሮቻችን ተዝናኑ እያሉ ነው። ካንጋሮ ፎም፣ ቅዱስ ጊዮርጊስ ቢራና ድራፍት፣ አብነት ክሊኒክ፣ ግሬት አቢሲኒያ፣ ፕሪጋት ጁስ፣ አቢሲኒያ ውሃ፣ አንከር ወተት፣ ኮክ ስቱዲዮ፣ ሶሊና ሶፋ መደወል ይችላላችሁ። ሶፋ ለማዘዝ መመገቢያ ጠረጴዛ 0911223105 ላይ ታይሎና ኤቪ ናይት ክለብ በተጨማሪም ስቲፕ ላፕቶፕ፣ ስቲፕ ታብሌት ታዲያስ አዲስን ስፖንሰር አድርጓል። ሩሚ በርገርም ኑና ነገ ከቤተሰቦቻችሁ ጋር ጥሩ ጊዜ ያሳልፉ እየተባለ ነው። ሄሎ ዲ ቀደም ሲል እንግዲህ ኢራቅ ነበርን። አድማጫችን እንግዲህ ጠቅልሎ የሚያስገባ የለም ስትል ነበር። አሁን ደግሞ እስቲ ወደ እሷ እንዳለች ደግሞ ከሌላ ከአረብ ሀገር ከዱባይ አንዷ ደግሞ ቴክስት አደረገችልን። እውነቷን ነው። በአሁን ጊዜ አዲስ አበባ ውስጥ ጠቅልሎ የሚያስገባ ሳይሆን ጠቅልሎ የሚጎርስ ብቻ ነው ያለው። እሷም ወዲያው ነው መልስ የሰጠችውና በየቦታው አዲስ አበባ የታማን ነው የታሙን የአዲስ አበባ ወንዶች እነ ፍፄ እነ ታዲስ ለእናንተ ነው እንግዲህ ቤት አንድ ፊልም ላይ ምን አይቻለኝ ድርቆሽ ልኮ ላፕቶፕ ይጠይቃል አለ እዛው አብሮ ድርቆሽ በላፕቶፕ እንዴ ድርቆሽ ልካል ወደ አሜሪካ ከዛ ላፕቶፕ አፈር በዱቄት እኮ እንደማለውጥ እንደማለት ነው። ድርቆሽ ወደዳል ይቅርታ ልኮ አለበሰለ ልኮ የሚያውቅ ይተዳደራል መሰለኝ በድርቆሽ ድርቆሽ ውድ እኮ ይላል። እስኪ በረራውን አንቀሳቅስ። ቅድም ኢራቅ ነበርና አይደለ ወራሪው ጋር አሁን ደግሞ ወደ ተወራሪ ኩዌት ለምን አናመራው? አረ እውነት ሰላም እንፍጠር ሽማግሌዎችን ነው አንተን ይዘን ወደ ኩዌት ነው የምናመራው። ሄሎ ሄሎ ሴፍዬ እንዴት ናችሁ? ሰላም ነን አለን ይመስገን አምላክ። እንደተባለው ነው ኩዌት ነው ያላችሁ? ኩዌት ነው ያለነው አይደል? የት ከተማ ነው ኩዌት እንደሚያክሰው? ኩዌት ከተማ የላትም የሰፈር ስም ብቻ ነው። አንድ የሰፈር ስም ብቻ ጅቡቲ የሰፈር ቀበሌ ስም የኩዌት ቄራ ቀደሰል ቀበሌ የሚላት ካዛንቺስ የኩዌት ካዛንቺስ ጃብሪያ ይባላል። ጃብሪያ ጃብሪያ ቤት አለው እና ጃኔሹ ጃብሪያ ጃብሪያ እንደው ጃብሪያን አሁን አዲስ አበባ ካሉ ከተሞች ጋር ከየትኛው ጋር ይመሳሰላል? ጃብሪያ ቀበሌዎች ጋር ከሰፈር አዲስ አበባ የለም ምንም ጃብሪያን የሚመስል ምንም እውነት የለም ማለት በቃ የሆነ በጣም ጽዱ ነው፣ በጣም ያምራል እንጂ የለም። ስለዚህ ያለችን ነው በሌላ ነገር ቻይንኛው እንደዛ ነው። ስለዚህ ሴም ሲምበለው ሰጪን ላናግረው ነበር የማዘፈን ይሆንልሽ ያቢ ላቀው የኔ አበሻ የሚለው ያንቺ አበሻ ተገኘ እንዴ? የኔ አበሻም አለ ግን እንዲሁ ለጓደኛዬ ለአንድ በጣም የምወደው ጓደኛዬ ልክ እንደ ወንድሜ ለማየው እሱ ዘፈኑ ልጋብዘው ወንድም ነው። ወንድም ቅድም ከደቡብ አፍሪካ ነው ሄኖክ ይባላል። ከኩዌት ልተኩሺ ነው ማለት ነው ወደ ደቡብ አፍሪካ። ኃይለኛ ሚሳኤል ነው ደግሞ በላያችን ላይ ነው የሚያልፈው። ሰሜን ኮሪያ ሰራችሁ ይሄን ሚሳኤልና እንደ አይነት ግብዣ እኔ እንግዲህ 15 ዓመቴ ነው ሬዲዮ ላይ ሲሰራ ከኩዌት ለደቡብ አፍሪካ እኔ አጋጥሞኝ ያውቃል። የመጀመሪያው የዩኤን ስሜት ተሰማ። እስኪ ያደምጡናል ደቡብ አፍሪካም ስለሚሰማ እስኪ መልእክትሽም በዛው ሄኖክ ይባላል እሱ እየሰሙ ነው እሱ እስኪ በይዋ መልእክቱን በዚሁ አንተ ጥሩ ወንድሜ ነህ፣ የዘፈን ግብዣ ያስፈልጋል፣ ጥሩ አበሻ ነህ፣ እንዳንተ ጥሩ አበሻዎች ይብዙ ነበር። አብራቸው ነበር እንዴ ልትል የምትችለው ይሄ ከዚህ የተለየ መልእክት አለሽ? ወድሃለሁ፣ ጥሩ ወንድሜ ነህ፣ ወንድምነትህ በዚህ ቀጥል፣ ወንድምነት ለዘላለም ይኑር። ፍፄ ላናግረው ነበር። ፍቅር አራለሁ ሚሳኤሉን ይጨርፎያል ትራንዚት ያርጎ ይነጋ ያለ ነው። እግዚአብሔር ይመስገን ሰላም አለን ይመስገን። እንዴት ነሽ?
በጣም ወድሃለሁ ማለት ወድሃለሁ እንደዚህ ወድሃለሁ እንደቀደም በተለይ ስትዳኝ ምናምን እሺ ቴንክ ዩ እኔ እንደውም ወደፊት ከፍቅረኛሽ ጋር ስትጣይ ዳኘኝ ብለሽ እሱ ጋር ምትደውይ ይመስለኛል ይዳኘኛል ይዳኘኝ ፍፄ አይቀርም ደግሞ በጣም ጎበዝ ተዋናይ ነው የሚወጣኝ አንድ ቀን ያው መጥቼ ወዳደራለሁ ጎበዝ ነኝ ማለት ተሰጥኦኝ ነው ሌላ ነገር ያለኝ አይመስለኝም ብፈልግ አላገኘውም ግን እንዲህ ስለማመድ አክት ባልሆንም ፊልም ባልሰራ አንድ ቀን ግን መጥቼ ብቃቴን አሳያለሁ የት ነው የምትሞክሪው ቤት ውስጥ ነው ቤት ውስጥ በጣም አሳይተሽ ታውቂያለሽ ለሰው አላሳይም ግን ራሴን ቪዲዮ እየቀረስኩኝ ያየሁትን ነገር በዛው እንተላለሁ ኦንላይን ላይ ራሱ እኮ እንደዚህ አይነት ስራ ብትጀምሩ አረብ ሀገር አስቡ እውነት ግን አሪፍ ሐሳብ ነው ሰዎች ባሉበት ሆነው የትወና ብቃታቸውን በራሳቸው ስልክ እንደውም አሁን በመላው ዓለም ያሉ አንዳንድ ሰዎች በተለይ ማህበረሰብ ድረገጹ ለሌላ ነገር ነው የሚጠቀሙበት ጥሩ ላልሆነ ነገር እንደው ጥሩ ለሆነ ነገር እንደዚህ ታለንት ለሚያወጣም ነገር መጠቀም አሪፍ ነውና ጥሩ ሐሳብ ይመስላል እየቀረጹ ቢልኩ ጥሩ ሐሳብ ይመስላል ግን ሰው ፊት መተወንና ለብቻ መተወን ይለያያል በርግጥ ካሜራ ፊት ባዶ ቤት ተወነ ሰው ፊት አይ እንጃ አክቲንግ ስልክ ተመስጠክ የምትሰራው ነገር ከሆነ እንጃ እነሱ ደግሞ መስፈርቱን ያውቁታል ግን እኔ ብዙ ጊዜ ለምሳሌ አንድ ተዋናይን የሆነ የምትሰራበትን አይና ራሴን ቪዲዮ አድርጋለሁ ራሴን ለማካበድ ምናምን ሳይሆን በቃ የሆነ ቀራረባለሁ ትንሽ የሆነ ቴክኒክ ነገር ነው የምትሉት እንደሱ አይነት ነገር እናንተ ብትሰጡኝ ደግሞ ሞር ሆናለሁ በተለይ ማሂ ብታገኝ ደስ ይለኛል እኛ ደግሞ እንግዲህ አሁን እንድትመጡ ነው በዛ ወጣችሁ እንድትቀሩ ስለማንፈልግ እንድትመጡ ወደኝ እንመጣለን የተውኔቱን ነገር ካነሳሽ በጣም ደስ ያለኝ ገጠመኝ እዚሁ ሸገር ላይ ሲናገር ሰማሁት ችሮታው ከልካይን ታውቂዋለሽ አዎ አውቀዋለሁ እኔ ከተዋናዮች በጣም ነው የማደንቀው እሱንና አንዴ ምን አጋጠመኝ አለ ቲያትር እየሰራን መልበሻ ክፍል ውስጥ ገባዋልና የመጨረሻው ሲል ላይ ሽጉጥ ይዤ ነው የምወጣው አለ እና ሽጉጥን ቁጭ አደረኩና ጸጉሬን በመስታወት መጀመሪያ አየሁትና አሪፍ ሆኖ መቀረብ ስላለበት ጸጉሬን ነካ እያረኩ እያለ እንዴት እንደፈጠነው አላውቅም በሽጉጥ ገብቼ ማስፈራራበት ቦታ ላይ አረገባ አሉኝ አለ ዞር አልኩና ዞር ብዬ ነው የገባሁት አለና ቆም ብዬ ሊስል ማበጠሪያ የሚያስቆጥ የመጀመሪያው ሰው ነው በማበጠሪያ ሰው የማረከ ያኛው ተማረከ ወይስ ሳቅ ምን አዛዋላ እኮ ነው የሚያምረው ትሪቱ የመጀመሪያው ነው እና አንዳንዴ ቲያትር ላይ ብዙ እንደሱ አይነት ሚኪም አጋጥሞታል ብሔራዊ ቲያትር እንደሱ እየሰራሁኝ ያለ ሽጉጡ በእንጨት ነበር የተሰራው አለና ቁጭ ስል ሽጉጡ ተሰበረ አለ ስለዚህ በሽጉጥ እንዳላስፈራራ አለ ሽጉጡ ተሰብሯል አለ ሄጂ ባንቄ ላንተ እንደውም ሽጉጥ አልጠቀም አንጥቅንም በነገራችን ላይ ቲያትርኛ መሆን ማለት የሚፈጠሩትንም ነገሮች መቀየስ መቻል ኢምፕሮቫይዝ ማድረግንም ይጠይቃል ይመስለኛል ድንገት የፈጠራ ያስፈልገዋል እታችን እንጂ የተጠናውን ብቻ ነገር መናገር አይደለም እና በተለይ ብዙ ቲያትረኞች ቲያትር ላይ የሚያጋጥማቸው ብዙ ነገር አለ እኔ ብሔራዊ ቲያትር እንደዚሁ ከሞተ በኋላ ወድቆ ማለት ነው አጠገብ ያሉ ሰዎች ግርግር ሲፈጥሩ በተኛበት አቧራ አፍንጫ ውስጥ ገብቶ አስነጠስ ብድግ ብሎ ማለት ነው እንደውም መነስልል ያለ ነገር ብሎ የተኛ ሰው አለ እና ህዝቡ ዋ የመጨረሻው ያማማቱ በመጨረሻው አስነጠሱ ሞተ አቧራ እና ይሄ ሰውዬ ያው ምን ብሎ ኢምፕሮቫይዝ ሊያደርግ ይችላል አረ ቀበሩኝ ከማለት ይችላል ሳላዛጋ ቀበሩኝ እህታችን የዘፈን ግብዣሽ ተዘጋጅቷል ለማለማይ ወደፊት ፍጹም እንደሚለኝ ከሆነ አሪፍ ተዋናይት ይወጣሻል ሴት ተዋናዮች በቁጥር በጣም ትንሽ ናቸው እንግዲህ ይመጣላችኋል እና ይልን የዘፈን ግብዣሽን እንቀበል ለማለማይ ሆነ ለሄኖክ ብያለሁ ለሄኖክ ብቻ ደቡብ አፍሪካ ባባይ ቻው
የምታደምጡት ታዲያስ አዲስ ነው የገና በዓል መዳረሻ ነው። የስቱዲዮ ቀይ ምንጣፋችን ላይ ከማለዳ ኮከቦች አንዱ ዳኛ የፕሮግራሙ ፈጣሪ ነው ፍፄ አስፋው አጠገባችን ነው የሚገኘው። በመላው ዓለም ያላችሁ ታዲያስ አዲስ አድማጮች የደወላችሁ እንግዲህ ለፍፄም ጥያቄ ካለ ረዳት አብራሪ ስለሆነ ዛሬ ከዛ ውጪ እንግዲህ ቅድም ወራሪና ተወራሪ ጋር ነበርን። ታዲ ከፊት ሆኖ ወዴት እንደሚወስደን ይንገረንና እንበራር። እስቲ እንግዲህ ወዴት እንደምንሄድ እኔ ማላውቀውም ወደ ቺካጎ ግን ይመስለኛል ሳስበው ቺካጎ እንደዛ ከሆነ ኢራቅ ወረረች፣ ኩዌት ወረረች፣ ከዛ እኮ መጀመሪያ ፈጥራ የደረሰችው አሜሪካ። ግን ደግሞ ታውቃለች ቺካጎ በግድያ በእንትን ከባግዳድም ትብሳለች ይባላል። ይሄን አለ ሄሎ 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 ቺካጎ አቤት ማን እንበል? አቤት አቤት ሄሎ አዲስ አበባዎች ናገር ይሰማናል። ማን እንበል? እኔ ሜሮን ሜሮን ከቺካጎ ነው። አዎ ያ ትክክል። ስለማምታታው አይደለ? ብርዱ እንዴት ነው ቺካጎ? ብርዱ እንግዲህ እኔ አሁን ገና 3 ቀን ከሀገር ቤት ከተመለስኩ ግን ያው ይበርዳል። ወይ ብዙ ነበርሻ? አዎ እናንተ አልገኛላችሁ። ኧረ ሩጫው ላይ ሁሉ ነበርኩ አልገኛላችሁ እንጂ ታላቁ ሩጫ ላይ ሽልማት አንሸልምን ብላችሁ ነው አይደለ? ፈርታችሁ ያው መጨረሻ ስለገባን ነው እንጂ ነበርን እኮ። አስመሰለባችሁም እንደፈራችሁማ። የማዘፈን ይሁን ሜሮን የወንዴ ማክ አዲሱ ፕሊስ ይዘጋጃል። ምንም ችግር የለም። ክሪስማስ የሚባለው በዓል ዛሬ መሰለኝ አሜሪካ ውስጥ የሚከበረው። ዛሬ ነው ነገ ነው? ነገ መሰለኝ። በመሰለኝ ውስጥ ካለሽ እንደኛው ነሻ። ነገ ነው የሚከበረው። አይኔ ወደ እናንተው ነኝ እኔ። ግን አገሩ እንዴት ነው ክሪስማስ ይከበራል ሲባል በጣም ይለያል ይባላልና እንደው ቺካጎ በላይት አሸብርቃ ምናምን ያለውን ስሜት እስኪ እንደው ስዕል ሲጭን። እሱማ ምን ጥያቄ አለው? ምን ተረተራለው? በቃ በመብራት ቀንም ሌሊቱም በመብራት አሸብርቃ ነው። ቀኑም ሌሊቱንም አታውቀውም። ስለዚህ የገና አባት ግን አሁን ኢትዮጵያውያኖች ሁለቱንም በዓል ያከብራሉ። በአሜሪካን 2 ገና ነው ያለው። ያከብራሉ። የሚያከብርም ይኖራል፣ የማያከብርም ይኖራል። ግን በብዛት ያው ያከብራል። ብዙዎቹ ያከብራሉ። የወንዲ ማክን ዘፈንን ጋብዝሽ ለማለማ ይሁን። እኔ ለሁሉም ለኢትዮጵያ ሕዝብ ይሄ ለከሌ ነው አለም ለመላው ሕዝብ እናመሰግናለን። መልካም በዓል ብለናል። ለኛ ገና ይሄኛውን አይደለም ለሚመጣው። እኔ እንደ በደንብ እንጂ እኔም ወደዛ ነኝ። አይዞህ መልካም ምሽት ባባይ ቻውታችን። የወንዲ ማክ አዲስ ዘፈን የተባለ አዲስ ዘፈን አወጥቷል እንዴ? ወንዲ ማክ እጅ ወደ ላይ የሚላስ አዲስ ጥላ ዜማ አወጥቷል። የፖሊስ ልብስ ለብሶ ነው ዩቲዩብ ላይ አወጣይንን አልበም 63749 ሰው አይቶለታል። እኛ ስናጫውት 50ኛ ነው ማለት ነው። እጅ ወደ ላይ ወንዲ ማክ እንግዲህ ከቺካጎ አስደምጡልን ተብለናልና በእንጋብዘው ምን ይመስላል? እኔም ገና አልሰማሁትምና ከሰው ጋር ነው አብረን ደስሞ እጅ ወደ ላይ አዲሱን የወንዲ ማክን ዜማ ተጋበዙ። ፕሮግራም ታዲያስ አዲስ እስከ ሌሊት 7 ሰዓት አብረን ሄሎ ዲ እየተባባልን ነው። ደውሉ እንጂ። እጅ ወደ ላይ ዜማው መጠሪያ ነው። ወንዲ ማክ አዲስ የለቀቀውን ዜማ ከቺካጎ አድማጫችን ሜሮን ባካችሁ አለች። እኛም ጋብዝናት ከሷ ስለጋበዘችን የሰማሁትና አሪፍ ዘፈን ነው። ፍፄ እንደው ስትንቀሳቀስ ነበር። ገና ነው ሰዓቱ እያለ ነው። ግን የኛ ሰዓት እያለቀ 30 ደቂቃ አካባቢ አለን። እናንተም የሆኑ የተለያዩ ጥያቄዎች እየመጡ ነው። ቅድም አድማጫችን በተለይ ውጭ ላለ ነው የሆነ ድል ቢመቻች፣ ምክንያቱም አሪፍ ኩቷን በየቦታው አለ። ግን ሌሎች ስራዎች ላይ ነው። ምክንያቱም ስደት ላይ ሆነ የኪነ ጥበብ ስራዎችን ማከወን በጣም ይከብዳል። የሚገርምህ ትልልቅ ተዋናያን የተባሉትም ከስደት ጀርባ እንግዲህ ያው ስትሄድ ልትሰራ የምትችለው ስራ ወይ እንደው እድሉ ካለ
ጎን ለጎን የሀገር ውስጥ ስራዎችን ስትሰራ የሀገር ውስጥ ወይ ፊልሞችን ወይ ተውኔቶችን ነው እንጂ እዛ ስትሄድ ልትሰራ የምትችለው ሌላ ነገር ነውና ከዛ አንፃር እንደው ታለንቶቻችን የምናወጣበት የሆነ ነገር ፈልጉ እየተባልክ ነው። እስቲ እንግዲህ እናመቻቻለን እንሞክራለን። አዎ መለኮከቦች በአቡዳቢ እኔ ልጀምር ብዙ ጥያቄዎች ይቀርቡልናል በነገራችን ላይ በተለይ በአረብ ሀገራት አሉ ብዙ እንግዲህ ነው አቅም አሰባስበናል እንሄዳለን። ካሜራማን ያለው አይዞ እንሄዳለን ስትሉ እኔ ደግሞ የሆነ ቦታ ሄጄ አረፍኩ። የታረፍኩ እንጂ ይታወቃል ምንም አውቀው ነገር የለም። ሄሎ ማን እንበል ሄሎ ድምጹን ትንሽ ሬዲዮኑን ቀንሱት ከኛ ጋር እንድናወራ። እሺ አሁን ይሰማል? አሁን ይሰማናል። ማን እንበል? ሚኪ ይባላል የወንዲ ማክ ማኔጀር። ነው ሚኪ ሰላም ነው? ከየት ነው ሚኪ የምትደውለው? ሄሎ ሚኪ ሄሎ ሙሉ በሙሉ ድምጹን አጥፋው። የኛን ድምጽ አጥፋው ካንተ ጋር ያለው ምንድነው? ሬዲዮኑን ቀንሰው እና በሄድፎን ብቻ እናውራ። በስፒከር አትስማው። በሄድፎን ምንም ሬዲዮ ምንም ሬዲዮ የለም አጠገቤ። ጉድ እሺ እና እንጫወት። አሁን የት ካናዳ ነው? ካናዳና አሜሪካ ነው ያለው? ካናዳ ነው ያለሁት። እንዴት ነው ብርዱ እንዴት ነው? አሁን ደግሞ ወቅቱ የክሪስማስ መሰለኝ አይደል? ክሪስማስ ነው አሁን ኢቭ ነው ዛሬ ከሰዓት ላይ ነው። ሞቅ እያደረገኝ እየጠበቅን ነው። እስኪ አስቃኘን እንዴት ነው ክሪስማስ በካናዳ? ክሪስማስ በካናዳ እንግዲህ ያው ከብርዱ ጋር አሪፍ ነው። ሞር የፋሚሊ የሚገናኝበት ጊዜ ነው። ሁሉም ከስራ አንድ 3-4 ቀን ኦፍ የሚወስድበት ጊዜ ነውና ደስ ይላል። ያው ፋሚሊ ብዙዎቹ የምትገናኝበት ከወዳጅ አዝማዶች ከልጆች ጋር የምታሳልፈው ደስ የሚል ቀን ነው። አሜሪካ ውስጥ በብዛት ይሄን ወቅት ተጠብቆ ሙዚቃ ኮንሰርቶች ይዘጋጃሉና እናንተ ጋርስ ሙዚቃ ኮንሰርቶች አሉ እንዴ? ብዙ ጊዜ ያው ሙዚቃ ኮንሰርቶች ይሰራሉ። በአሁኑ ግን ጊዜ ግን ትንሽ ቀዝቀዝ ብለዋል። ያው ኒውዮር ላይ ምናምን ካም ባይሆን ያው ካናዳም ይሰራል እዛው ካናዳ ውስጥ ማለት ነው። ስለዚህ ያው ከወንዲ ማጋ አዲስ ስራ አላችሁ? ከወንዲ ማጋ ብዙ ስራዎች ይዘረጋናቸው አሉ። በቅርቡ እንግዲህ ያው የምናቀርባቸው ነገሮች ይኖራሉ። አሁንም አዲስ ሲንግል ትናንትና ለቋል እጅ ወደ ላይ የሚል ማለት ነው። አሁን እያደመጥነው ነበርና ወንዲም አጠገቤ ይገኛል። እስቲ እናናግረው። እሺ ሄሎ ወንዲ ማክ እንደምን አለ? ሰላም ነው ታዲያ? ሰላም ነው ሰይፍሻ ፍፄ እንዴት ናችሁ? አለን እንዴት ነው? ከዚህ ሄደህ ብርዱን ቻልከው? ያው እንግዲህ እስከቻልኩት እንግዲህ በሚቀጥለው ሳምንት አልቻልኩም ብዬ ልመጣ ነው እንግዲህ እስከቻልኩት ችዬዋለሁ። ከዚህ ላይ ሄደህ ሰው ይከብዳል ይባላል ማለት አሁን ታይት ሁሉ ወንዶች ታይት ያደርጋሉ ብርዱን ለመቋቋምና አሁን ታይት አድርገህ ነው እስካሁን እንግዲህ እጅ አልሰጠሁኝም። እንግዲህ እስካሁን እጅ ወደ ላይ ያልከው ብርዱንም ነዋ? እጅ አልሰጠሁት ለብርዱም ጭምር ነው። አይ በጣም አሪፍ ነው። ለነገሩ እዚህም እኮ ከባድ ብርድ ነው። ጠዋትና ማታ ላይ ጠንከር ብሏል ሰሞኑን እንዲያውምና እጅ ወደ ላይ ማን ሰራው ሙዚቃ ቅንብሩን ወንዲ? እጅ ወደ ላይ ሄኖክ ነጋሽ ሙዚቃ ቅንብሩን ግጥም ዜማ ሁሉ ነገር እሱን የሰራው። የኔ አስተዋጽኦ ያው ማዜብ ነው እንጂ ብዙ አስተዋጽኦ የሄኖክ ነጋሽ። በዚያ የያዝ ግን አልበም ታውጣ ወንዲ ነጠላ ዜማ የጣፈጠ ይመስላል። ሆነ አንዱም አመጣጤ ያው አልበሞችን ያው ወደ ግማሽ አካባቢ ደርሷል። እሱን ወደ ማጠናቀቁ ነው አሁን በሚቀጥለው ሳምንት።
ነው ተመጣጣለው ወደ አዲስ አበባ ገባለሁ አዲስ አበባ ገባለሁ በሚቀጥለው ሳምንት እንግዲህ በሰላም እንድትመለስ እኛም ተመኘን። ለአድናቂዎች በአጠቃላይ ምን ማለት ፈልጋለሁ? ወንዲማ ከካናዳ በጣም ያው እንግዲህ ቃላት ያጥረኛል። ያው ሰርተህ አንድ ነገር ዘርተህ ሲያፈራልህ ነውና የኛም እንግዲህ ያው እንደ ገበሬ ብትቆጥር ራስን እንደ ገበሬ ብትቆጥር ያው የሚያፈራልኝ የሰው አቀባበል ነው። ሰው ጆሮ ደርሶ ተቀባይነት ሲኖረው ነው እና ሰው ተቀብሎ ይሄ ነው ቦታ ብሎ እዚህ ጋር ስላደረሰኝ ሁሉንም የኢትዮጵያ ሕዝብ ላመሰግን እወዳለሁ። መልካሙን ሁሉ እመኝላችኋለሁ። ፈጣሪ ከነሱ ጋር ይሁን። ይሄ ነው ብለው እንግዲህ መልካሙን እኛም ተመኝተናል። ሁለታችሁንም አመስግነናል። ባባይ ቻው። የብርድ ነገር እያወራን ነበርና በጣም የሚገርም አሁን ምናልባት ውጭ ሆናችሁ ለኛ ሀገር ብርዱ አይገባንም። እንደውም አንዴ መቼም ጨዋታ ያውቃል ብርሃኑ ተዘራና ታደለ ሮባ ጀርመን ሄደን በጣም በዚህ ወቅት ነው እና ፍለፊታ ሙዚቃ ቀናባሪው ሰብሰብ ብለናል አለ ከአዲስ አበባ ሄደ ነው ለብርድ ምንም ዕውቀት የለንም ማለትና ታደለ ነው የሚነግረኝ ኪቦርድ የሚጫወተው ልጅ አብረን ቆመን ብርድ ላይ ያወራን አለ ቀስ እንዲሳየው አለ ቀጭን ነገር ከዚህ ካፍንጮ ትወርዳለች አለ እና እንዴት ልበለው እንዴት ልንገረው አለ እና ቀስ ጠጋልኩና አረ ካፍንጫ ስር ፈሳሽ ታደለ ነገር እኮ ነበር ያንተና አይቼ ከንዳለ ተዝረክርከዋል እንዳላው እና ብርድ ሲሆን በተለይ ከዚህ ስትሄድ ምን ማድረግ እንዳለብንና እንደሌለባት ታቆም እና ሰውነት በጣም ከመደንዘዙ የተነሳ ካፍንጫ ውስጥ እንኳን ፈሳሽ ሲወጣ አታውቁም። በነገራችን ላይ እንደዚህ በጣም ብርዳማ የሆኑ አካባቢዎች እኮ እንደዚህ በጣም ከፍተኛ የሆነ ጭንቀት ስትሬስ ስለሚፈጠር ራሳቸውን የሚያጠፉ ሰዎችም ቁጥር ከፍ ያለ ነው። የብርዱን ጽናት በዛ ነው የምትረዳው። አንዳንዴ እስከዚህ ድረስ አስበዋል ብርዱን መቋቋም አቅቶኝ እንዲህ ባልኖርስ እስከትል ድረስ የሚያደር ብርድ አስቸጋሪ ነው። በጣም ከባድ ነው። ግን አንዳንዶች እንደውም ከሙቀት ብርድ ይመርጣሉ። ምክንያቱም ሲበርድ ትለብሳለህ፣ በጣም ሲሞቅ ግን ምን ታረጋለህ? ቆዳህን አታውልቅ። ከባድ ነው። ለነገሩ እንደ ተፈጥሮ ይለያያል። እንደ ሰዎች ተፈጥሮ ይለያያል። አንዳንዶች ከቅዝቃዜ መኖር የሚከብዳቸው አሉ። ሙቀት ደግሞ ነፍሴ ነው የሚሉም ያጋጥመዋልና አሁን እዚህ ካለንበት ስቱዲዮ ያበረዶ አይሻል? እዚህ ሙቅ ነው። የወንዲማክን እስኪ ገና መች ተነካና ምክንያቱም ገና ተኩል እኮ ነው። ደውሉ፣ በረራው ይቀጥላል እስከ ሌሊት 7 ሰዓት አብረነን ሸገር ላይ ታዲያስ አዲስ የምታደምጡት ታዲያስ አዲስ ነው። በያላችሁበት ጥሩ ጊዜ ነው የምንመኘው። ሄሎዲ ይወዳላችሁበት ሀገር ብቅ እንላለን። ከ1900 በላይ ደዋዮች በአሁኑ ሰዓት መስመር ላይ አለን የሚለን ከዚህ መሀል የቱን አቅርቦ የቱን ሀገር መርጦ ለማረፍ ራሱ ከበድ እያለ ነው። ወደ ቤይሩት ለማረፍ ነበር ጥረት እያደረኩ የነበረው ግን አልቻልኩኝም። ተቆራረጠብኝ። ተሸጋገርኩና እስቲ ጎረቤት ናቸው ቅርብም ናቸው ብዬ ወደ ኩዌት ተመልሻለሁ። እዛ ጋር ኩዌት ደጋገምክ እዛ ቅድም የረሳው ተቃ ነበር ለመመለስ የመጀመሪያው ፓይለት እኮ ነው። ተቃረሰ ሄሎ እውነት ነው እንዳለው ቤይሩት ነን። ኩዌት ነው። ኖ ኩዌት ነው ያዘፈው። ማን እንበለታችን? ሃና ባላለኝ ሃና የማዘፈን ይሁንልሽ። ሄሎ ሃና እንዴናክ ቆራርጣል። ሄሎ ፍቅር አዲስ አቤት አይሰማ አሁን ይሰማናል። የፍቅር አዲስ ምን የሚለው ዘፈን ይሆንልሽ? ምስክር ይዘጋጃል። ስለምን እናውራ ሃና? ወይኔ ስለ ኩዌት ብርድ ስለ ኩዌት ብርድ ነው ብርድ ሴፊ ብርድ እናንተ ጋር ምስኖ ምናምን አለ እንዴ? በረዶ አለ እንዴ? ወይኔ ብርድ እንደው ማለት ቢቻልና ሌላ ራሱ ቢሰጠው በቃ
ብርድ የሚለው ራሱ አይገልጸውም ብታይ በጣም ነው ይበርደው በዚህ ላይ ደግሞ አንዳንድ ብርድ አለ ምልሽ አጠገቢ ሰው ካለ የሚባረር የማይሰማ አንዳንድ ብርድ አለ ብቻ ደግሞ ሲሆን ይበልጥ የሚበርድ አንዳንድ ብርድ አለ ባጥንት የሚባረር ዋው እውነት ነው ሰፊ የትኛው ብርድ ነው አንቺን እንደ ያስቸገረሽ ባጥንት የሚባረር እኔ ብዙ ነገር ተደማምሮብኝ ነው ብቻኝነቱ ምናምን አንድ ላይ ተደማመረና በቃ መድረሻ ሳጣኝ ብታይ ስለዚህ በሰው ቢባረሩ ነው ያለበት ያዛት ማለት ነው አንዳንድ ብርድ አለ በጋቢ ይባረራል አንዳንድ ብርድ አለ ካልታቀፈም በቃ የሷ ካልታቀፈው የሚለው ምናምን ታውቀው ነገር አለ አለቻ ተደራረበብኝ ብቻኝነት አለች ሃና ምን አይነቱ ነው ያንቺ ብርድ እንግዲህ አይሰማም ይሰማልና ፍፄ የኔ በመታቀፍ አመጣለው እስከ ዛሬ ችለሽው ነበር አሁን በቅርብ ነው ሄደው ወይስ እንዴት ነው ልጁ ኖ አይዛው ነው ያለው ኢትዮጵያ ነው ያለው ግን በቃ እንደውም ትላንትናና ዛሬ ዝግት ታርጎኛል ድምጹ ራሱ ሲጠፋ ነው ጭራሽ ይጨምርብኛል ብርዱ ማለት ነው እየሰማ ከሆነ ራስ ንጋሪው አትዝጋኝ በይው እኔ ግን በመታቀፍ የሚጠፋ ብርድ ለዚህ ስም ስትከተባል እንደ እንቁላላዊ ብርድ ታቀፍ ምንድነው የምትዩ እስኪ እዚህ ሰማሽ ይሆናል እኮ ለምንድነው የዘጋሽ ደግሞ አይ ኔትወርክ ይሆናል ዘግተንሳ ኔትወርክ ነው ወሽ ይሻላል እንደዛ ብለናስ እንግስታላው ሁለት ቀን ሙሉ ለማጣላት ሁለት ቀን ሙሉ ኔትወርክ ስለሰራ ነው ከኛ ጋር የተገናኘሽው አይ እሱ ጋር ይሰራማ እሱ ጋር ኮኔክሽን ባይኖር ይችላል አረ ሴፋታ እንደው ትንሽ ነው ይበቃኝ ራሷ ብርዳል እንደገና ስለዘጋት ስታባብስ ማለት ነው ማን ተጣልታ በተመጣች ልጅ አሁን አስታርቃለሁ ጥሩ ሽማግሌ ነኝ ምን ያህል ጊዜ ሆነሽ እዛ ለነገሩ አትታማም እኔ አሁን ኢሳብ እየሰራሽ ነው ተቋርጦ ኔትወርክ እውነቷን ነው አስመሰለብኝ አይደል ምን ያህል ጊዜ ሆነሽ 6 አመት ልጨርስ ነው አልኩኝ እኮ አልሰማከኝ ተቋርጦ ነበር አልሰማንም መሀል ላይና በቃ ያልደወለውም በኔትወርክ እንደሆነ አረጋግጠናል አይ እኔ ከመጀመሪያው አምኜ ተቀብያለሁኝ ምስክር የፍቅር አዲስ እንደው ስሙን ንገሪን ተጨማሪ መልእክትም ካለ እናስተናግድና እንደው አብረን እንጋበዝ እሺ ግን መጀመሪያ ፍፄና አንድ የምለው ነገር አለ እሺ ሄሎ ፍፄ ወይ እየሰማው ነው እሺ የሚገርምክ ነገር የሆነ ጊዜ በሊቢያ የሞቱት ወንድሞቻችን ትዝ ይልሃል አዎ እየሰማከኝ ነው እየሰማው ነው አስተውሰዋለኝ ያ ኦኬ እና ከነትጂ ጋር እንግዳ ሆነክ ያነበብካት ግጥም እጅግ በጣም ውስጤን የሚነካው ኢቭን አሁን ድረስ እሰማዋለሁ የሆነ ሰዓት ላይ በጣም ነው ማለቅስበት እና በቃ እኔ እንጃ ከዛን ጊዜ ጀምሮ ነው ውስጤ የገባከው ማለት ነው እና በጣም አድናቂክ ነኝ በጣም የእውነት ማለት ነው እና ቴንኪው ብያለሁ ደግሞ እግዚአብሔር ያክብርልኝ ወደ ዜማ ግብዣሽ እንሂድ እንደው ማለት የምትፈልጊው መልእክትም አንድ ላይ ይቀርብና ቶሎ ምስክር እናድምጠው እሺ ሴፊ ጓደኛ ኤስ ይባላል እኔ ፍቅር የኔ ናፍቆት በጣም እንደምወድክ ታውቃለህ እና ጥፍት ብለክብኝ በጣም ናፍቀኛል የኔ ፍቅር ውድድ ነው ማለት ምስክር እሺ ባይኔ መጣህ ነው ለማለት የፈለከው ባይኔ ስል አሁን ባይኔ መጣህ አትንከው እሺ ለፍቅር አዲስ አትምጣ በቃ ታውቁት ፈለከው ነው ታውቁት ምልህ እንደነ ፍቅር አዲስ ዘፈን ለማለት ለዛውም በመሰከር እንዴት ነው ያው ደግሞ ሰው እየሰማኝ መሰከር ማለት ነው በጣም ብዙ ሰው አለ እማኝ ባለበት ፍፄ ግን እስከ ሌሊቱ 7 ሰዓት እንደ ቁጭ ብለህ ታውቃለህ አዎ አልተኛም እኔ በነገር የጊዜ ሰው አይደለም በጊዜ አልተኛም
ጠዋትም በጊዜ አልነቃም። ይሄን ነው ስንት ሰዓት እንደተኛ ከተባለ በአብዛኛው 7-8 ሰዓት አካባቢ ቆያለኝ። ጠዋት ደግሞ እስከ 3-4 ጠዋት አይ 3ም ባይሆን 2 ሰዓት ድረስ ነው። 7-2 ነው የምትጫወተው ማለት ነው? 7-2 አሰላለፍ ሰባተኛ አቢ ኳስ ከኋላ ስለዚህ አልከበደህም ለማለት? አይ አይከብደኝም። ጉንፋኑ ነው እንጂ ትንሽ እሷንም ደግሞ ላንተ አጋብቻለሁ። ፍጽም ይዘው የመጣው ጉንፋን የምን እንደሆነ አልታወቀም። በጣም እኔ እንዲህ አይነት ጉንፋን አይቻላልም። ይሄንን አሁን በህዝብ ፊት ሰይፉ ጉንፋን ከያዘው እኔ ነው በቃ ሰው አይ ገና ነገር ይዞ መጥቶ ይሆን አበባ ይዞ ይጠይቃል። ጉንፋን ይዘህ ትመጣለህ? ምን ይገባኛል። ምን ይዤ ልሂድ ነው? እኔም ያው እንግዲህ አብርሃር የምትኖረው እኔም ከሰው ተቀብዬ አቀበላል። መቀባበል ነው ሳምንት ካልገባው እንግዲህ እድሜ ለፍጹም ተመጣና ተሸፍናል ካልተገኘ። ማለዳ ኮከቦች ወደ መጨረሻው ዙር እየመጣ ነው። እንደው ትንሽ ነገር በል እስኪ። ማለዳ ኮከቦች አሁን እንግዲህ ቀጣውን ዙር ፈተናውን ሰኞ ደግሞ እንፈተናለን ተወዳዳሪዎቻችንን። ቅድም ስለ ኢምፕሮቫይዜሽን እያወራ ነበርና ኢምፕሮቫይዜሽን ነው የምንፈትነው። በጣም መዝናናበት ፈተና ይሄኛው ነው። እንደው ለየት ያለ ነው። አንድ ጥንድ ሆነው ነው የሚወዳደሩትና ጥሎ ማለፍ ነው። አንዱን ጥሎት ለማለፍ ነው የሚፎካከሩት። እንደ ወዳጅም እንደ ጠላትም ነው እንግዲህ የሚጫወቱት ማለት ነው እዛ ጋር። ስለዚህ አብረህ ተባብረህ ጥሩ ነገር ካልሰራ ውጤቱም አያምርም። ስለዚህ አብረህ ትሰራለህ፣ አንዱን ጥሎት ያልፋልና በጣም በየሲዝኑ አነጋጋሪ የሚሆነው ፈተና ይሄኛው ነውና እኔም ጓጉቻለሁ ለማየት ራስ። እንደው ስራ ላይ ግን በጣም ብዙ ነገሮች አሉ ከህሊናም አይጠፋ። አሁን እኔም ብትጠይቀኝ ከሾው ጋር በተገናኘ ከሬዲዮ ፕሮግራም ጋር ወይ ከቲቪው ጋር ብዙ አለ ከጭንቅላት የማይጠፋና እንደዛው አንተ ነው ልጠይቃ እንግዲህ ተጠያቂና አይደለም ብለን የጠራህ አለ እኔ ያልኩት እኮ ተናገር። ልክ እንደዛ አንድ ምሳሌ ስጠኝና እንናገራለን። እኔ አይ እንግዲህ ከጠየቀኝ በጣም ማረሳው ሶሊ የምትባል ከአውስትራሊያ የመጣች ልጅ አውስትራሊያ ጋር ታለንት ላይ ቀርባ የሚገርም በቃ የቢዮንሴን ሄሎ ሚል ዘፈን የዘፈነች ልጅ ነች። እሷን ኢንተርቪው ያረኩኝ። ሁለተኛው እንግዳ ኃይሉ መርጊያ ይባላል። የሙዚቃ አቀናባሪ ነው። ኃይሉ መርጊያ ምን አለን ወደ ከአሜሪካ ነው የመጣው ጋሽ ኃይሉና አኮርዲዮን ብታገኙልኛል አኮርዲዮን ብታገኙልኝ ከባንዱ ጋር ብሬ በአኮርዲዮን መስራት ፈልጋለሁ አለና የሆኑ ለካ ጠጅ ቤት የሚሰሩ ባለ አኮርዲዮን የኔ ፕሮግራም አዘጋጆች ሄዶ አናገሯቸው። 2 ሰዓት ነሽ በቃ ቀረጻው ይሰጣል ምናምን ተባሉ። ገንዘብ ተነጋገሩ። ቀረጻው ሲተጀመረ መሀል ላይ ቆማል ይቀጥላል፣ መሀል ላይ ቆማል። እሳቸው ሰዓታቸውን ያሉ 2 ሰዓት አልነበር የተባለው 3 ሰዓት ሆነ ማለት ነው። እና እኔ እየሰራው እንደዚህ ኢንተርቪው ከኔሾ ከሷ ኩሾ ቀጥሎ ነው አቀናባሪው ኃይሉ የሚገባውና ከጀርባ ሰው ሲገባ ነው ያየሁት። ኢንተርቪው እየሰራው ማለት ነው። ቀናሰ 2 ሰዓት አላላችሁም እንዴ? ያኮርዲዮን ሰውዬ ያከራዩን ሰውዬ ማለት ነው። ህዝቡ እኮ ፊት ለፊት ያያልና 2 ሰዓት አላላችሁም ምንድነው? እንተፈንቶ ሴት እያዩ ወደሷ እንዲህ አይነት ነገር አለ። አንተ ጋር ምን አለ? እንዲህ ሲጠየቅ ትዝ አይልም እንጂ ብዙ ነገሮች ያጋጥማሉ። አሁን ለማስታወስ ከብዳሉ። እርግጥ ድሮ ጋዜጠኛ ሆነን ፋና የገጠመኝን ላውራ። ቴክኒሻን አሁን እዚህ ፊት ለፊት አለ አይደል? እኛ እንግዲህ አድማጮቻችን እንደዚህ ሆኖ ምናምን አለን የመወያያ ርዕስ እንሰጣለን። ተመልካቾች ወይ አድማጮች ይደውላሉ፣ ሄደ ስልክ ታናገራለህ። እንደዚህ እንዳውን እንደናንተ ስልክ የሚያናግር ለብቻ አይመደብም። ያለው እዚህም ታወራለህ እዛም ትሄዳለህ። ዲጄናቲ ያላችሁም ዲጄናቲ ያልነበረንም እኛና እናወራና 2 ሆነን ነው በእርግጥ የምንሰራው። ስልኮቹ ስለሚጮሁ ሁሉ ተያይዘን ሄደናል። ከዛ ስልክ እናወራለን። ያው የመወያያ ርዕስ ስለሆነ ሰው በረጅሙ ያወራል። እሺ እናመሰግናለን። ይሄን ስትዘጋኝው ይጮሃል። እንዲህ እያረግን እያለ በድንገት አንድ አድማጭ ደወለ። አቤት ሄሎ ስል እንዴ ፍፄ ምን ሆናችሁ ነው? ኦሮምኛ እየተላለፈ ነው እኮ አለኝ። አማርኛ ፕሮግራም ነው እኛ እየሰራን ያለነው እና ኦሮምኛ። አይ ተሳስቶ ይሆናል ጌታዬ፣ ሌላ ፕሮግራም እየሰሙ ይሆናል። አረ እናንተ ጋር ኦሮምኛ
ከዛ ሮጬ ስገባ ስቱዲዮ ውስጥ ቴክኒሻኑ እንዴ ይለዋል አልኩ አንኮራፍ ተቀላቅሎ ነው ማለት ነው ከቻናል በተነክቶ ነው አይደለም በሪል ቴፕ ነው የተቀረጸ ፕሮግራም ነው የሚተላለፈው አልቆ ሌላ ስፖርት ነው ስፖርት ፕሮግራም አሁን የስፖርት ፕሮግራማችን ይቀጥላል ምናምን ብዬ ነው የወጣሁት አልቆ የተቀረጸበት ሪሉ እንግዲህ የተወሰነ ሰከንዶች ጸጥልና ከዛ በኋላ የድሮውን እዛው በፊት የተቀረጸ ፕሮግራም ይቀጥላል ወሮ ከአድማጭ ጋር እያወራ ማለት ነው ስለዚህ ዲጄ ናቲ ብዙ ነገር ነው የሚከላከለው ከዛ የሚያስቀው ቴክኒሻኑ ተቀጣ በዚህ ጉዳይ እና ደሞዙን ቀጡት ምናምንና በየስብሰባው ለምሳሌ ስሙን እየጠቀሱ አሁን እንደሱ ያንቀላፉ ምናምን ይባላል ተቀጥቶ እኮ አልፏል ሁሌ ስብሰባ ላይ ግን ይነሳል አንድ ቀን ግቢ ውስጥ ዛፍ አለ ብድግ አለ ስብሰባ ላይ አበዛችሁት አሁን ወይ ስቀሉኝ ይሄው ዛፍ ነው ሰዱና ይሄ መተኛት መጨረሻው አንዴ ካለፈው በኋላ የመደጋገም ነገር እኔ ማስተዋወሳለሁ በተለይ ሪያል ማድሪድና ጁቬንቱስ ሲጫወቱ ኢትዮጵያ ቴሌቪዥን ከ90 ደቂቃ በኋላ ሌላ 30 ደቂቃ ይጨምር ነበር ጨዋታው እና እንዳጋጣሚ እንዳለ የነበሩት ቪቲአር ማስተር ኮንትሮል ሩም እንዳለ ዳይሬክተሮች ሆነው እንዳጋጣሚ ኳስ የሚወድ ሰው አልነበር ማንንም ሰው 90 ደቂቃ ሲያልቅ እንጨርሰዋለን ብለው እየጠበቁ ቁጭ ብለው እያወሩ ነው ሲያው ተጨማሪ ደቂቃ 4 ደቂቃ ምን ተጨመረና 90 ደቂቃው አለቀ በቃ ብሔራዊ መዝሙር ግቡ ተባለ ኮሜንታተሩ እኮ እያወሩ ነው ኤክስትራ ታይም 30 ደቂቃ ይጨመራል ተብሎ እየተጠበቀ ነው ብሔራዊ መዝሙር ተጀመረ ሰው ከቤት ወጥቶ ሰው ሩጫ ተጀመረ ከዛ ስራ ረቁሽ ሁሉ ጊዜ ኳስ 90 ደቂቃ ላይ ነው የሚያልቀው አይ ስራ ላይ ሰዓትም አሁን 7 ሰዓት ነው የሚያልቀው ኳሱ ካላለቀ ምን ታመጣ ይሄዳል ፍፄ በጣም ከልብ ነው የምናመሰግነው እንግዲህ መላ ኮከቦች ላይ በደንብ እንጠብቃለን እኔም አሁን ሬዲዮ ትዝታይን ስለቀሰቀሳችሁ ወደ ሬዲዮ ለመጣት አስባል ና ዝግጁ ታዲያ ሳዲስ ሊያስፈርም ቅድመ ዝግጅቱን አጠናቋል ወደድባችኋለሁ እስኪ እንግዲህ ለስንብት ማሚ ላይውን እያለ ነው ዲጄ ናቲ ታዲያ ሳዲስ ከ3 ሰዓት ጀምሮ እስከ 7 ሰዓት ይመስል ነበር ብለን ልንለያይ ነው አስጀምሮ ያስፈጸመንን ልዑል እግዚአብሔርን አመሰገንን በያላችሁበት እንግዲህ ሰላም ለሊት ሀገር ውስጥ ላላችሁ ውጭ ላላችሁ ጥሩ የረፍት ጊዜ ተመኘን ሸገር በሰንበት ልዩ የመዝናኛ ዝግጅቱ ልክ 12 ሰዓት ሲል ወደ እናንተ ይመለሳል የፊታችን ሰኞ ልክ 8 ሰዓት ሲል ከታዲያ ሳዲስ ጋር ትገናኛላችሁ የዛ ሰው ይበለን በማሚ ላይ ዘፈን ነው የምንሰነባበተው ኑሩልን እንኑር ኢትዮጵያችንም ለዘላለም ትኑር ኢትዮጵያ ለዘላለም ትኑር ኢትዮጵያ ለዘላለም ትኑር ኢትዮጵያ ለዘላለም ትኑር